ግቡ፣ የራሳችሁ ጉዳይ። ግን ተመልሳችሁ ጤነኛ እንኳን ብትሆኑ እህቴ ናት ብላችሁ እንዳትመጡ። በቃ ማዘን ሰልችቶኛል። እኔ በዚህ ውጡ፣ በዚህ ውረዱ፣ ይሄን ውጡ፣ ይሄኛውን መንገድ አለፉ፣ ይሄን አልኩ። እኔ መጨነቅም አልፈልግም። አትንገሩኝ፣ ስትሄዱም ተደብቃችሁ። አሁን አብዛኛውን ሰዓት ሳትደውሉልኝ ትቆዩ የለ። በዛ ሰዓት ጥፍት በሉና ሂዱ። ሰላም ሲሆን ሰላም ይጠማችሁ፣ ሰላም ገጠማችሁ፣ መጥፎም ገጠማችሁ፣ ለእኔ አትንገሩ። በቃ የራሳችሁ ጉዳይ። እኔን ረግጠት አንቺ እህቴ አይደለሽም ብላ ከእሱ መንገዱን የምትመርጥ ከሆነ የራሱ ጉዳይ ነው ብዬ አስፈራራሁት። አይሽ በቃ ሻለኝ። ዳኒና ደመቅ እንኳን እንደዚህ ብለው የሚያውቁ ዳኒም እንደዛ አይነት ሰው እንዳልሆነ ታውቃለህ። አንዴ በያዙኝና ሀገሬ በገባሁ ነው የሚለው። እኔም ደግሞ ይዘውት እንዲገባ አልፈልግም፣ እስር ቤት እንዲቆይ አልፈልግም። እንደ ድል ነው እስር ቤት ኑሮ እንደሆነ ወይ ትያዛለህ ወይ ደግሞ ተይዘ